በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱ ነዋሪዎች ተናገሩ። በአክሱም ሙስሊም ተማሪዎች ላይ የተደረገው የሂጃብ ክልከላ አሁን ድረስ እልባት አለማግኘቱ የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት ገለጸ። ከውጭ በእስራኤል ጥቃት ከ300 በላይ ህፃናት መገደላቸውም ተገልጿል። ሶስቱንም መረጃዎች በዝርዝር የማቀርብላችሁናል። ሃኒያኒ ነኝ። ቻናሉን ሰብስክራይብ ማድረግ አትርሱ። አብራችሁን ቆዩ። በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱ ነዋሪዎች ተናግረዋል። በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱ ነዋሪዎችና የሕክምና ባለሙያዎች ተናገሩ። ራስን ለማጥፋት የአይምሮ ህመም ቅስፈታዊ አጋጣሚዎች ምክንያቶች መሆናቸውም ተገልጿል። በባህር ዳር ፈለገ ህይወት ሆስፒታል ባለፉት 7 ወራት ብቻ 156 ከራስ ማጥፋት ጋር በተያያዙ ወደ ሕክምና የመጡ ሰዎች መኖራቸውም አንድ የሕክምና ባለሙያም ተናግረዋል። በፈለገ ህይወት አጠቃላይ ስፔሻላይዝ ሆስፒታል የድንገተኛ ክፍል ኃላፊ ዶክተር ጓዴ ተዋበ ከአዲስ ዓመት መግቢያ ጀምሮ ራስን ከማጥፋት ጋር በተያያዘ ጉዳተኞች ወደ ሆስፒታል መምጣታቸውም ገልጸዋል። ከታካሚዎች መካከልም ብዙዎቹ ከተጎዱ በኋላ ወደ ተቋሙ በመድረሳቸው ህይወታቸው ያለፈ መሆኑን አመላክተዋል። በትግራይ ክልል ማዕከላዊ ዞን የአክሱም ከተማ ሙስሊም ተማሪዎች ላይ የተጣለው የሂጃብ ክልከላ እልባት አለማግኘቱን የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አደም አብዱል ቃድር ገልጸዋል። ምክር ቤቱ ዋና ጸሐፊ ሀጂ መሐመድ ካሳይ በበኩላቸው የሂጃብ መልበስ ክልከላው እስካሁን ድረስ አልተነሳም ያሉም ሲሆን አሁንም ጥያቄያችን እንዲመለስ ጥሪ እናቀርባለን ሲሉም ገልጸዋል። የሃይማኖት መቻቻልና መከባበር የአንድ ሀገር ህዝብ መልካም ጌጥና መለያ ናቸው ሲሉም ገልጸዋል። ክልከላው የሃይማኖት እኩልነትና የመማር መብት የሚጻረሩ ያሉ ሲሆን ምክር ቤቱ ጉዳዩን በህግ እየተከታተለ እንደሚገኝም አመላክቷል። በአክሱም ከተማ 159 የሚሆኑ ሴት ተማሪዎች በሂጃባቸው ምክንያት ከትምህርት ገበታ ውጪ ከተደረጉ ከ6 ወራት በላይ ቢሆናቸውም ትምህርት ሚኒስቴርም ሆነ የሰብአዊ መብት ተሟጋችና ሴቶች ላይ የሚሰሩ ተቋማት ያሉት ነገር አለመኖሩም ነው የተገለጸው። በመጨረሻም ከውጭ በእስራኤል ጥቃት ከ300 በላይ ህፃናት መገደላቸውን ተመድ ገለጸ። እስራኤል እንደ አዲስ ባለፉት 2 ሳምንታት በጋዛ በጀመረችው ጥቃት 322 ህፃናት መገደላቸው የተባበሩት መንግስታት አስታውቋል። በተጨማሪም በዚህ ወቅት ቢያንስ 609 ህፃናት መቁሰላቸው የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ገልጿል። የጋዛ የተኩስ አቁም ለህፃናቱ የወደፊት ህይወታቸው የሚያስቀጥል እንዲሁም ደግሞ የማገገምን ተስፋ የከፈተ ነበር ሲሉም የዩኒሴፍ ዋና ዳይሬክተር ካትሪ ራስን ተናግረዋል። አክለውም ነገር ግን ህፃናቱ እንደገና አዙሪት ወደ ማያልቅበት አስከፊ ጥቃት እንዲቀውም አድርጓቸዋል ብሏል። ክቡራን አድማጮቼ ለሰዓቱ የነበሩ መረጃዎች እነዚህ ነበሩ። በቀጣይ መረጃ እስከምንገናኝ ድረስ ቸር ቆዩልኝ። ሰብስክራይብ ማድረጋችሁን አትርሱ። መልካም ምሽት ይሁንላችሁ።